ሰላም ሰላም በያላችሁበት ይሁን ለሁላችሁ። በዛሬው ቀን የኢየሱስ ነቢይነት መልእክተኝነትና ተልእኮውን እንመለከታለን። በብዙ የክርስትና እምነት ዘርፎች ኢየሱስ ነቢይና መልእክተኛ ሆኖ ሳለ ስለ ኢየሱስ ጌትነት፣ ፈጣሪነትና አምላክነት በየአደባባዩ ይሰብካሉ እንጂ ስለ ነቢይነቱና መልእክተኝነቱ መድረክ ተሰጥቶት በድፍረት ቆሞ የሚናገር እምብዛም አይስተዋልም። የዚህን ምክንያት ለመጽሐፉ ባለቤቶች እንተወውና ለመሆኑ ኢየሱስ በአንደበቱ ፈጣሪ ነኝ፣ አምላክ ነኝና አምልኩኝ ብሎ አስተምሯልን? ነቢይና መልእክተኛ መሆኑን ግን በአንደበቱ ብዙ ቦታ ላይ ተናግሯል። እንዲሁም በደቀ መዛሙርቱና በሕዝቦቹ ምስክርነት ተሰጥቶታል። ታዲያ የኢየሱስ ነቢይነትና መልእክተኛነት መሰበክ የተዘነጋው ለምን ይሆን? በቅዱስ ቁርአን ውስጥ 25 ነቢያት የተጠቀሱ ሲሆን ከእነርሱ መካከል አላህ ስብሓንሁ ወተዓላ 5 ታላላቅ ነቢያት መርጦ አስቀምጧል። ከእነዚህ መካከል አንዱ ኢሳ ዓለይሂ ሰላቱ ወሰላም ሲሆን ነቢይነቱንም ስንመለከት ለሕዝቦቹ ማለት ለእስራኤላውያን ከነበሩት ክህደትና የሥነ ምግባር ብልሹነት አውጥቶ ወደ እምነት ብርሃን ማመላከትና በጥሩ ሥነ ምግባር ማነጽ ነበር። ይህ ደግሞ ሁሉንም ነቢያት አንድ የሚያደርጋቸው ዓላማ ነው። ማንኛውም ነቢይ ከአዳም ዓለይሂ ሰላቱ ወሰላም አንስቶ እስከ ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ያሉትን ነቢያት አላህ ምልክትን ወይም ተአምርን ሳይሰጥ የላከው አንድም ነቢይ የለም። ይህንን አስመልክቶ አላህ በቅዱስ ቁርአን እንዲህ ይላል፣ ካንተ በፊትም መልእክተኞችን በእርግጥ ልከናል፣ ከእነርሱ ባንተ ላይ የተረክንልህ አለ፣ ከእነሱም ባንተ ላይ ያልተረክነውም አለ። ለማንኛውም መልእክተኛ በአላህ ፈቃድ ካልሆነ ተአምርን ሊያመጣ አይገባውም። የአላህም ትእዛዝ በመጣ ጊዜ በእውነት ይፈርዳል፣ እዚያ ዘንድም አጥፊዎች ይከስራሉ። ጋፊር 40:78። ይህም ማለት ማንኛውም ነቢይ ሲላክ ከተአምር ጋር ነው። መቼም አንድ ሰው ከሰዎች መካከል ተነስቶ እኔ ከእናንተ የተለየሁ የአላህ መልእክተኛ ነኝ ብሎ ቢናገር ማንም ሊቀበለው አይችልም። ስለዚህ አላህ የላካቸው መልእክተኞች በከሃዲዎች እንዳይስተባበሉ መልእክተኝነታቸውን ሊገልጽ ከሚችል ማስረጃ ጋር አብሮ ነው። ይህ ማለት ለእያንዳንዱ ነቢይ የሚሰጠው ማስረጃ ማለትም ተአምር አንድ አይነትና ተመሳሳይ ነው ማለት አይደለም። እንደየዘመኑ ሁኔታ ይለያያል ማለት ነው። ለዚህም ማስረጃ የሆነን ዘንድ 3 ነቢያትን እንደ ምሳሌ እንመልከት። ሙሳ ዓለይሂ ሰላቱ ወሰላም እሱ በነበረበት ዘመን የድግምት ሥራ የተንሰራፋበት ዘመን ነበር። በጊዜው ድግምተኞችን በትራቸውን እየጣሉ በሰዎች ዓይን ፊት እባብ ያስመስሉ ነበር። በዚያን ዘመን አላህ ሙሳን መልእክተኛ አድርጎ ሲልከው ለሱም ከዘመኑ ጋር የሚመሳሰል ተአምር ሰጠው። በቅዱስ ቁርአን ይህን እናገኛለን። አላህም ሙሳ ሆይ ጣላት አለው። ጣላትም፣ ወዲያውም እርሷ የምትሮጥ እባብ ሆነች። ያዛት፣ አትፍራም፣ ወደ መጀመሪያ ጠባይዋ እንመልሳታለን አለው። እጅህንም ወደ ብብትህ አግባ፣ ሌላ ታምር ስትሆን ያለ ነውር ነጭ ሆና ትወጣለች። ከታምረቶቻችን ታላቋን እናሳይህ ዘንድ ይህን ሠራን። ጦሃ 20:19-20። ኢሳ ዓለይሂ ሰላቱ ወሰላም የመርየም ልጅ ኢሳ ኢየሱስ በነበረበት ዘመን ሰዎች በሕክምና ሙያ የመጠቁበት ዘመን ነበር። ሰዎች በሽተኛን እናድናለን በማለት የተለያዩ አይነት መፈወሻ መንገዶችን ይጠቀሙ ስለነበር በዚያን ዘመንም ኢሳን ሲልከው ተመሳሳይ ተአምርን ሰጥቶ ላከው። ሙታንን ማስነሳት፣ የአይነ ስውሮችን አይን ማብራት፣ ለምጻምን መፈወስ፣ ሌሎችንም ተአምራቶች ተሰጥቶት ነበር። ቅዱስ ቁርአን ስለዚህ ሲገልጽ ወደ እስራኤልም ልጆች መልእክተኛ ያደርገዋል ይላልም፣ እኔ ከጌታዬ ዘንድ በተአምር መጣኋችሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ፣ በእርሱም እተነፍስበታለሁ። በአላህ ፈቃድ ወፍ ይሆናል። በአላህ ፈቃድ ዕውር ሆኖ የተወለደን ለምጻምን አድናለሁ።
ሙታንንም አስነሳለሁ። አልኢምራን 349። መሐመድ ሰለላሁ ዐለይሂ ወሰለም እሳቸው በተላኩበት ዘመን አረቦች በሥነ ጽሑፍ በቅኔና በግጥም እጅግ ጎልቶ የታወቁበት ዘመን ነበር። ስለዚህ አላህ ነቢዩን መልእክተኛ አድርጎ ሲልክ መለኮታዊን ቃል ቅዱስ ቁርአንን አወረደላቸው። ስለዚህ ማንም ሰው በዚህ ቁርአን አምላካዊ ቃልነት ባያምንና ሰው የጻፈው ነው ብሎ ቢከራከር ያንን የሥነ ጽሑፍ የቅኔና የግጥም ችሎታውን ተጠቅሞ የቁርአንን ሙሉ አምሳያ ወይም ካልቻለ 10 አንቀጽ ብቻ እሱንም ካልቻለ አንዲትን አንቀጽ ብቻ አስመስሎ ያምጣ በማለት ተፎካከራቸው። በቅዱስ ቁርአን ይህን እናገኛለን። ይልቁንም ቁርአንን ቀጣጠፈው ይላሉን? እውነተኞች እንደሆናችሁ ብጤው የሆኑትን 10 የተቀጣጠፉ ሱራዎችን አንቀጾችን አምጡ። ከአላህ ሌላ የቻላችሁትን ረዳት ሁሉ ጥሩ በላቸው። ሁድ 11:13። ስለዚህ ኢየሱስ ዓለይሂ ሰላቱ ወሰላም መልእክተኛነቱ እና ለማን እንደተላከ በመጽሐፍ ቅዱስ ስንመለከት ኢየሱስ በአብዛኛው በአንደበቱ የተናገረው ቃል ከቅዱስ ቁርአን ጋር ስምምነት እንዳለው እንረዳለን። ክርስትና ከመሠረታዊ የኢየሱስ አስተምሮ እጅጉን በማፈንገጡ ምክንያት አላህ በቅድመ ዓለም ዕቅዱ መሠረት የመጨረሻውን መልእክተኛ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ጊዜ ወለድ ለውጦችን ወደ መሠረታዊ ይዞታቸው ይመለሱ ዘንድ ልኳቸዋል። በቅዱስ ቁርአን ይህን እናገኛለን። አንተንም ለሰዎች ሁሉ በመላ አብሳሪና አስፈራሪ አድርገን ቢሆን እንጂ አላክንህም፣ ግን አብዛኞቹ ሰዎች አያውቁም ይላል። 7:34-28። ቁርአንን አስቀድመን ብንመለከት ኢየሱስ ገና ወደዚህች ዓለም ምድር ከመምጣቱ በፊት መልእክተኛ እንደሚያደርገው ተተንብዮአል። ቅዱስ ቁርአን እንዲህ ይላል፣ በሕፃንነቱና በከፊኒሳነቱ ሰዎችን ያነጋግራል፣ ወደ እስራኤልም ልጆች መልእክተኛ አድርገዋል ይላልም። እኔ ከጌታዬ ዘንድ በተአምር መጣኋችሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ፣ በእርሱም እተነፍስበታለሁ። በአላህ ፈቃድ ወፍ ይሆናል። በአላህ ፈቃድ ዕውር ሆኖ የተወለደን ለምጻንም አድናለሁ፣ ሙታንንም አስነሳለሁ። አልኢምራን 3:45-49። ይህ የትንቢት ቃል ባዶ የተስፋ ቃል ሆኖ አልቀረም፣ በቀጣዩ አንቀጽ ተፈጻሚ ይሆናል። ቅዱስ ቁርአን ይህን ይለናል፣ በእርሱም የተሸከመችው ሆና ወደ ዘመዶቿ መጣች። መሬም ሆይ ከባድ ነገር በእርግጥ ሠራሽ አሏት። የሃሩን እህት ሆይ አባትሽም መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። ወደ እርሱም ጠቀሰች። በአንቀልባ ያለን ሕፃን እንዴት እናናግራለን አሉ። ሕፃኑም አለ፣ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነቢይም አድርጎኛል፣ በየትም ስፍራ ብሆን ብሩክ አድርጎኛል። መርየም 19:30። መርየም የወለደችውን ልጅ ተሸክማ ወደ ሕዝቦቿ በመጣች ጊዜ አይሁዶች ተገረሙ። አወላለዷን ጥያቄ ውስጥ በማስገባት እንዴት ከጋብቻ ውጭ አመንዝራ ዲቃላ ወልዳ ትመጣለች? እንዴትስ የሃሩን ቤተሰብ ታዋርዳለች? አሉ። መርየም እንዴት ታስረዳቸው? ሕዝቡ በተላበሰው ኡባልታዊ ስሜት የእሷን ገለጻ ለመቀበል ዝግጁ አልነበረም። እሷም ያላት አማራጭ ወደ ተወለደው ሕፃን በማመላከት እሱን አናግሩት በማለት ወደ እርሱ በምልክት ጠቀሰች። አይሁዶችም በአግራሞት ላይ አግራሞት ጨመሩ። ከጋብቻ ውጭ አመንዝራ ዲቃላ ወልዳ የመጣችው አንሷት፣ አሁን ደግሞ በእቅፍ ያለን መናገር የማይችልን ሕፃን አናግሩ፣ እንዴትስ ታሾፍብናለች? አሉ። በዚህ ጊዜ ነበር ሁሉን ቻይ የሆነው አላህ ለኢሳ የመናገር ችሎታ የሰጠው። ኢሳም ተናገረ፣ ለእናቱም ጥብቅና ቆመ፣ ከአይሁድም ውንጀላ ነፃ አወጣት። እነሱ እንደሚሉት ዲቃላ ወይም ሌላ ነገር ሳይሆን የተከበረ የአላህ ባሪያና መልእክተኛ መሆኑን አወጀ። ይህንን አስመልክቶ መጽሐፍ ቅዱስ ምን ይላል ከተባለ ቅድሚያ ሰጥተን ማየት የምንፈልገው በአንደበቱ የተናገራቸውን ቃሎቹን ነው። መጽሐፍ ቅዱስ ኢየሱስም ነቢይ ከገዛ አገሩና ከገዛ ዘመዶቹ ከገዛ ቤቱም በቀር ሳይከበር አይቀርም አላቸው። የማርቆስ ወንጌል 6:4። እዚህ ላይ ስለ ራሱ ማንነት ሲገልጽ ነቢይ እያለ መናገሩ ነቢይነቱን አረጋጋጭ ነው። በማስከተልም ደቀ መዛሙርቶቹና ሕዝቦቹ ስለ ኢየሱስ የሰጡትን ምስክርነት አንድ በአንድ እንመልከት። አዳምጡ። መጽሐፍ ቅዱስ ላይ እንደዚህ ይላል፣
እርሱም ይህ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝብ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ። የሉቃስ ወንጌል 24:19። ከአንቀጹ እንደተረዳነው የኢየሱስ ደቀ መዛሙርት የተናገሩት ስለ ጌታችን ኢየሱስ ወይም ስለ አምላካችን ኢየሱስ አይደለም ያሉት፣ በቃል ብርቱ ስለነበረው ነቢይ ብለው ነቢይነቱን መስክረውለታል። ሕዝቦቹስ ስለ ኢየሱስ ዓለይሂ ሰላቱ ወሰላም የሰጡት ምስክርነት ምን ይመስላል? መጽሐፍ ቅዱስ ላይ ይህን እናያለን። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። የማቴዎስ ወንጌል 21:11። እንደገና መጽሐፍ ቅዱስ ላይ ሌላው ጥቅስ የሞተውም ቀና ብሎ ተቀመጠ፣ ሊናገርም ጀመረ፣ ለእናቱም ሰጣት። ሁሉንም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቶአል፣ ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። የሉቃስ ወንጌል 7:15-16። እንደገናም ሌላ ጥቅስ በመጽሐፍ ቅዱስ ስለዚህ ከሕዝቡ አያሌ ሰዎች ይህን ቃል ሲሰሙ ይህ በእውነት ነቢዩ ነው አሉ። ማን አሉ? ይህ በእውነት ነቢዩ ነው አሉ። የዮሐንስ ወንጌል 7:40። ይህንን ካስተዋልን በቀደምት መጽሐፍ ነቢይ ይመጣል ተብሎ ተተንብዮ ነበርና እስራኤሎች ይህንን ነቢይ ይጠባበቁ ነበር። ይህም ትንቢት ሲፈጸም ከፊሎቹ ነቢይነቱን አውቀው መስክረዋል። በአሁኑ ወቅት በጌታ ኢየሱስ ስም እየተባለ ብዙ ተአምራት ያደረጉ በማስመሰል ኢየሱስ ጌታ አምላክና ፈጣሪ ለመሆኑ በማስረጃ መልኩ እየቀረበ ይሰበካል እንጂ ነቢይና መልእክተኛ ለመሆኑ የማሻሙና ግልጽ አንቀጾች እያሉ ነቢይና መልእክተኝነቱ ሲሰበክ አይስተዋልም። ያደረጋቸውንም ተአምራት በራሱ ችሎታ እንዳደረገ አድርገው ይቆጥሩታል። ኢየሱስ ይህንን ተአምር ሲያደርግ የተመለከቱት ሕዝቦች ምን ነበር ያሉት? አዳምጡ። መጽሐፍ ቅዱስ ላይ እንደዚህ ይላል፣ ፊልጶስ እያንዳንዳቸው ትንሽ ትንሽ እንኳ እንዲቀበሉ 200 ዲናር እንጀራ አይበቃቸውም ብሎ መለሰለት። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ፣ ነገር ግን እነዚህን ለሚያህሉ ሰዎች ይህን ምን ይሆናል አለው። ኢየሱስም ሰዎቹን እንዲቀመጡ አድርጎ አለ። በዚያ ስፍራ ብዙ ሳር ነበረበት። ወንዶቹም ተቀመጡ፣ ቁጥራቸውም 5000 የሚያህል ነበር። ኢየሱስም እንጀራውን ያዘ፣ አመስግኖም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው። እንዲሁም ከዓሣው በፈለጉት መጠን ከጠገቡም በኋላ ደቀ መዛሙርቱ አንድ ስንኳ እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። ስለዚህ አከማቹ። ከበሉትም ከ5 የገብስ እንጀራ የተረፈውን ቁርስራሽ 12 መሶብ ሞሉ። ከዚህ የተነሳ ሰዎቹ ኢየሱስ ያደረገውን ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ። የዮሐንስ ወንጌል 6:7-14 ጻፈው በማስታወሻ ደብተር ላይ። እንደገና በመጽሐፍ ቅዱስ ላይ ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ብዙም የከተማ ሕዝብ ከእርሷ ጋር አብረው ነበሩ። ጌታም ባያት ጊዜ አዘነላትና አታልቅሺ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ አለውም፣ አንተ ጎበዝ እልሃለሁ ተነሣ። የሞተውም ቀና ብሎ ተቀመጠ፣ ሊናገርም ጀመረ። ለእናቱም ሰጣት። ሁሉንም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቶአል፣ ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። የሉቃስ ወንጌል 7:12-16። እንዲሁም በግለሰብ ደረጃ ከተመለከትን በኢየሱስ ዘመን ይኖር የነበረ አንድ ዓይነ ስውር ከፈወሰው በኋላ የሰጠውን ምስክርነት እንመልከት እና ብዙ ማለት ስለሚችል በዚህ ቋጨዋለሁ። መጽሐፍ ቅዱስ ላይ እንዲህ ይላል፣ በፊት ዕውር የነበረውን ሰው ወደ ፈሪሳውያን ወሰዱት። ኢየሱስም ጭቃ አድርጎ ዓይኖቹን የከፈተበትን ቀን ሰንበት ነበረ።
ስለዚህ ፈሪሳውያን ደግሞ እንዴት እንዳየ እንደገና ጠየቁት። እርሱም ጭቃ በዓይኖቼ አኖረ፣ ታጠብሁም አያለሁም አላቸው። ከፈሪሳውያን አንዳንዶቹ ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉ። ሌሎች ግን ኃጢአተኛ ሰው እንደዚህ ያሉ ምልክቶች ሊያደርግ እንዴት ይችላል አሉ። በመካከላቸውም መለያየት ሆነ። ከዚህም የተነሣ ዕውሩን አንተ ዓይኖችህን ስለ ከፈተ ስለ እርሱ ምን ትላለህ ደግሞ አሉት። እርሱም ነቢይ ነው አለ። የዮሐንስ ወንጌል 9:17 አምላክ ነው አላለም፣ ነቢይ ነው አለ። ስለዚህ በአጠቃላይ ኢየሱስ ነቢይ እንጂ አምላክ እንዳልሆነ በግልጽ ተረድተናል። ሌላው ደግሞ ኢየሱስ መልእክተኛ ጭምር እንደሆነ እንመልከት። ቅዱስ ቁርአን እንደዚህ ይላል፣ ወደ እስራኤልም ልጆችም መልእክተኛ ያደርገዋል። አልኢምራን 3:49። በሌላ አንቀጽ ላይ ቅዱስ ቁርአን እንደዚህ ይላል፣ የመርየም ልጅ ኢሳም የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋግጥና ከኔ በኋላ በሚመጣው መልእክተኛ ስሙ አሕመድ በሆነው የማበስር ስሆን ወደ እናንተ የተላኩ የአላህ መልእክተኛ ነኝ ባለ ጊዜ አስታውስ። በግልጽ ታምራቶችን በመጣቸውም ጊዜ ይህ ግልጽ ድግምት ነው አሉ። አልሶፍ 61:6 ቅዱስ ቁርአን በሌላ አንቀጹ እንደዚህ ይላል፣ የመርየም ልጅ አልመሲሕ ከበፊቱ መልእክተኞች በእርግጥ ያለፈ የሆነ መልእክተኛ እንጂ ሌላ አይደለም። አልማኢዳ 5:75 መጽሐፍ ቅዱስ ላይ ምን ይላል? እውነተኛ አምላክ ብቻ የሆን አንተን የላከውንም ኢየሱስ ክርስቶስን ያውቅ ዘንድ ይህች የዘላለም ሕይወት ናት። የዮሐንስ ወንጌል 17:3 እና ብዙ ማለትም ይቻላል፣ ግን ብዙ የማዳመጥ ችሎታ ስለሌላችሁ እዚህ ላይ አቆመዋለሁ። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።